አብዛኛው ወንድ ህይወቱን የሚያጣው በአንዴ አይደለም። ወንድነቱን የሚያጣው በዝግታ ነው። ሲጀምር ጅማሮ ላይ በስፖርት ሰዓት ስልኩን ሳይለንት በማድረግ ነው። ምናልባት ትደውልና ትቀየም ይሆናል በሚል ስጋት ይቀጥላል። እራት ላይ ሰላም ለመፍጠር ሲል የራሱን እውነት ዋጥ አድርጎ በመኖር መጨረሻው ግን መስታወት ፊት ለፊት ቆሞ ራሱን እንደ ባዕድ ሊያየው ይችላል። ለሌላው ሰው ፍላጎት ተብሎ ተጠርቦ የተሰራ ባዶ ቅርፊት እንደሆነ ይሰማዋል። የምትወዳት ሴት አንተ ሳታውቀው ጥንካሬህን የምትበታትነው ሰው ብትሆንስ? በጥላቻ ሳይሆን አንተ ራስህ በፈቀድክላት መንገድ። ዛሬ በዘመናዊ የፍቅር ግንኙነት ውስጥ ተሸሽጎ የሚገኝ አንድ ስለታማ እውነት እንፈትሻለን። ለአንድ ወንድ ልጅ የሚሰጥ ትልቅ ውርስ ነው የሚባለው የአረፍተ ነገር። አንድን ወንድ ከስነ ልቦና ድቀት ሊታደገው የሚችል አንዲት አረፍተ ነገር በግንኙነት ውስጥ እንደ ዝቅተኛ ተዋናይ ከተሰማ፣ ጭንቀት ከወረረ ወይም ሰላም ለማግኘት ሁል ጊዜ የምትማጸን ከሆነ ይህ ታሪክህ የሚቀየርበት ቅጽበት አሁን ነው። ባህላችን ስለ ፍቅር ብዙ ተረቶች አሉት። ፍቅር መስዋዕትነት ነው እንባላለን። ሁሉንም ነገር መስጠት እንደሆነ ይነግረናል። ነገር ግን በመስዋዕትነትና በነፍስ ግድያ መካከል ቀጭን መስመር አለ። በዚህ በማር በተለወሰ ምክር ውስጥ በናወዘ ዓለም ውስጥ አንዲት የቆመች እናት እውነትን እንዲህ ታስቀምጣለች። ልጄ አሁን ወደ እኔ መጥቶ በፍቅር እንዴት አሸናፊ ሆናለሁ ብሎ ቢጠይቀኝ የሕግጋት ዝርዝር አልሰጠውም። አንዲት አረፍተ ነገር ብቻ ነው የምነግረው። ይህም እቺ ምስጢረኛዋ አረፍተ ነገር ከራስህ ሰላም በላይ አንዲትን ሴት በፍጹም አትውደድ። ላዩን ስታይ ይህ ንግግር ጨካኝ ሊመስል ይችላል። አንዳንዶች ራስ ወዳድነት ይሉታል። ነገር ግን ወደ ወንድ ልጅ ስነ ልቦና ጠልቀን ስንገባ ይህ ምክር ብቻ ሳይሆን የህልውና መከላከያ መሆኑን እንረዳለን። ግንኙነቱ ሲጀምር አስበው። እሷን ስታገኛት ዓለምህ ተቀየረ። ያ የኬሚስትሪ መሳሳብ እንደ አደንዛዥ ዕፅ አእምሮህን ተቆጣጠረው። ውስጣዊ ትዕዛዝህ አንድ ብቻ ሆነ፣ በማንኛውም ዋጋ እሷን ማቆየት። እዚህ ጋር ነው ምህዋርህ የሚቀየረው። በስነ ልቦና ደረጃ አብዛኛው ወንዶች ሁሉንም ነገር እሺ ካልኩና ከተመቸዋት የበለጠ ትወደኛለች ብለው ያምናሉ። ፍጹም አጋር ከሆንኩ አትተወኝም ትላለህ። ስለዚህ መለወጥ ትጀምራለህ። እሷ ብቸኝነት ይሰማኛል ስላለች ጓደኞችን ትተዋለህ። ጊዜ ይወስድብኛል ስላለች የራስን ስራና ህልም ትገታለህ። ፍጹም አጋር ከሆንኩ አትተወኝም ትላለህ። ስለዚህ መለወጥ ትጀምራለህ። እሷ ብቸኝነት ይሰማኛል ስላለች ጓደኞችን ትተዋለህ። ጊዜ ይወስድብናል ስላለች የራስን ስራና ህልም ትገታለህ። ነገር ግን በፍቅር ውስጥ ትልቅ ተቃርኖ ይሄ ነው። እሷ የወደደችው ተለዋዋጩንና ሰላም ለማግኘት የሚለማመጠውን ሰው አይደለም። እሷ የወደደችው የማይናወጠውን የራሱን ዓለምና መስመር ያለውን ወንድ ነበር። እሷ የወደደችው ፀሐዩን ነው። የራሱ ስበት፣ የራሱ ተልእኮና የራሱ ምት ያለው ወንድ። አንተ የራስን ምህዋር ትተህ በሷ ስሜት ዙሪያ የምትሽከረከር ሳተላይት ስትሆን መሳሳቡ ይቆማል። ይልቁንም ይተናል፣ ኢቫፖሬት ያደርጋል። ሴቶች በተፈጥሮም ሆነ በስነ ልቦና የሚፈልጉት አለት የሆነ ወንድ ነው። ንፋስ ሲመታ የማይወዛወዝ። አንተ ግን እንደ ንፋስ አብረ ስትወዛወዝ እሷ የምትደገፍበትን አለት ታጣለች። ከሷ ስልክ ሲመጣ ወይንም ስትደውልልህ የልብህ ትርታው ጨምሮ ያውቃል። ያ ፍቅር አይደለም።
ያ ያንተ የነርቭ ስርዓት ለስጋት የሚሰጠው ምላሽ ነው። የሷን ስሜት ከራስ ሰላም በላይ ስታስቀድም ወደ ሃይፐር ቪጂላንስ ወይንም ከመጠን በላይ ጥንቃቄ ውስጥ ትገባለህ። የሷ ፊት ላይ ጥቃቅን የቅሬታ ምልክቶች ለማግኘት ሁልጊዜ ትቃኛታለህ። በራስ ቤት ውስጥ በእሾ ላይ እንደመራመድ ይሆንብሃል። በዚህ ሁኔታ ውስጥ የወንድነት ሆርሞንህ ወይንም ቴስቶስተሮን ይቀንሳል። የጭንቀት ሆርሞንህ ኮርቲሶይል ይነክሳል። ፈጠራህ ይሞታል። አንተ መሪ አይደለህም፣ አንተ ተደራዳሪ ነህ። ለጊዜያዊ ጸጥታ ስትል ማንነትህን የምትገብር ተደራዳሪ ነህ። በዚህም ሁኔታ የምታገኘው ሰላም እውነተኛ አይደለም፣ ጭቅጭቅ የሌለበት ጭንቀት እንጂ። በእያንዳንዱ በሚናወጥ ግንኙነት ውስጥ አንድ ወንድ የሚፈተንበት ቅጽበት አለ። የባህሪው መገለጫ ወይንም ዘ ክላይማክስ ኦፍ ካራክተር። ለምሳሌ ሰለሞንን ተመልከቱት። ሁሉንም ነገር ያለው ወንድ ነበር። ስኬት፣ መልከ መልካምነት እና ፍጹም የምትባል ሴት። ነገር ግን በውስጡ የሞተ ነበር። እሷ ዝምታን እንደ ጩቤ፣ የጥፋተኝነት ስሜትን ደግሞ እንደ መሳሪያ ትጠቀምበት ነበር። የሷን ደስታ ለማስተካከል ወራትን ፈጀ። ለሷ ያለውን ክብር ለማስረዳት ደከመ፣ ግን አልሰራም። ምክንያቱም ክብር በድርድር አይገኝም። ክብር በተግባር የሚገኝ እንጂ የሚለመን አይደለም። በመጨረሻም እወድሻለሁ፣ ነገር ግን ከሷ በላይ የራሴን ሰላም እወዳለሁ ብሎ በሩን ሲዘጋ በግንኙነቱ ውስጥ ያለው ኃይል ሚዛን ለመጀመሪያ ጊዜ ተቀየረ። ይህንን አስታውስ። ያንተ አለመኖር ወይንም አብሰንስ እንደ መኖርህ ወይንም ፕሬዘንስ ጉልበት ሊኖረው ይገባል። ሰላም የማይደራደሩት ዋጋ ከሆነ ማንም ሊያሽከረክርህ የማይችል ወንድ ትሆናለህ። ሊያሽከረክሩት የማይችሉትን ወንድ ደግሞ ሴቶች ከልባቸው ያከብሩታል። ታዲያ ይህንን እንዴት ተግባራዊ ታደርገዋለህ? ጨካኝ ሳትሆን ሰላምህን እንዴት ትጠብቃለህ? እነዚህን 3 ህጎች ተግባራዊ በማድረግ የራስን ሰላም ማስመለስ ትችላለህ። ህግ 1 የ24 ሰዓት ህግ። በስሜት ለሚሰነዘር ጥቃት በዛው ቅጽበት ምላሽ አትስጥ። በእንባ ወይም በቁጣ እሺ እንድትል ከተገፋፋ ምላሽ እንዲህ ይሁን፣ ለማሰብ ጊዜ ፈልጋለሁ፣ ስንረጋጋ እናወራለን በል። ህግ 2 ተልእኮ የጀርባ አጥንት ነው። የህይወት ዓላማ፣ ስራ፣ ጤና፣ እድገት አንተን ቀጥ አድርጎ የሚይዝህ የጀርባ አጥንት ነው። እሷ በምትፈልገው ሳጥን ውስጥ ለመግባት ስትል ይህንን አጥንት ከሰበርከው ሁላችሁም አብራችሁ ትወድቃላችሁ። ህግ 3 የአይሆንም ህግ። ለሷ አይሆንም ማለት የ3 ቀን የዝምታ ጦርነት የሚቀሰቀስ ከሆነ አንተ ያለኸው ግንኙነት ውስጥ ሳይሆን ታግተ ነው። ለራስህ ሰላም ዋጋ ስትሰጥ አንድ ታምር ይፈጠራል። የተሳሳቱ ሴቶች በሁከትና በቁጥጥር የሚኖሩት ከህይወት ይወጣሉ። ህመሙ ከባድ ሊሆን ይችላል፣ ነገር ግን የቁስል ማድረቂያ ህመም ነው። እና ትክክለኛዋ ሴትስ እሷ አንተን ለመምሰል ትነሳሳለች። እሷ ባሪያ አትፈልግም። የራሱ እውነት ላይ የጸና፣ እሷም መሪነቱን ጥላ እንድታርፍ የሚያደርጋት ጠንካራ አጋር ትፈልጋለች። የአንድ ወንድ ሰላም ለሴት ልጅ የሚሰጠው ትልቁ ስጦታ ነው። ምክንያቱም እሷ በነጻነት እንድታብብ የሚያስችላትን አስተማማኝ አጥር ይፈጥርላታል። ይህንን ቪዲዮ እያየህ ማንነትህ እንደጠፋብህ ከተሰማ እሳቱ እንዳይጠፋ ውሃ የሆንክ ራስን እያጠፋ ከሆነ አሁኑኑ አቁም። ራስን አጥፍተህ ግንኙነቱን ማዳን አትችልም። ሰላምህን ገብረህ ፍቅርን አታገኝም።
ወደ ስፖርት ተመለስ፣ ወደ ጓደኞች ተመለስ፣ ወደዛ ወደ ረሳው ህልም ተመለስ። ትክክለኛዋ ሴት እንዲህ አይነቱን ወንድ አትሸሽም፣ ይልቁንም ትማረካለች። ዛሬ የምታስከብረው አንድ የራስ መስመር ምንድነው? ኮሜንት ላይ ጻፈው። እርስ በርስ እንበረታታ። ይህ መልእክት ከነካ በእሾህ ላይ እየረገጠ ላለ አንድ ወንድ አጋራው። መስማት ይኖርበታል። ሰላምህን እንደ ሕይወት ጠብቀው። ምክንያቱም ሰላም ከሌለ ለዚህ ዓለም የምታበረክተው ምንም ነገር አይኖርም። በመጨረሻ እንላችኋለን፣ ከራስ ሰላም በላይ አንዲትን ሴት በፍጹም አትውደድ። እስከሚቀጥለው ቪዲዮአችን ሰላም ሁኑልን። ጽናት ቫይብስ፣ ጽናት ለሁሉም። ሰላማዊ ሁኑ። ይህ ቪዲዮ እንደጠቀማችሁ ተስፋ እናደርጋለን። ሐሳብ አስተያየታችሁን ኮሜንት ላይ ጻፉልን። ሰብስክራይብ፣ ላይክ እና ሼር ማድረጉን አይርሱ። ጽናት ቫይብስ ነው። ጽናት ለሁሉም፣ ጽናት ለሁሉም።